ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ እስቲ የተመጣጠነ ምግብ ልናዘጋጅ ነው ማለት ነው። ፕሮቲን ለሚያስፈልገው ሰው እዚህ ጋር ምንድን ያለው ካሮት፣ ድንች አለው አንድ ላይ የተፈጨ ማለት ነው። ይሄንን እዚህ ጋር እንቀንሳለን ማለት ነው። እንግዲህ እዚህ ጋር እንቀንሳለን። ይሄ ደግሞ ምንድነው? ይሄኛው ደግሞ እንግዲህ ባቄላ የተፈጨ ማለት ነው። ባቄላ የተፈጨ እናደርጋለን። የተፈጨ ባቄላ እንቀንሳለን። እንግዲህ ግዴታ የተመጣጠነ ምግብ ስለሆነ መብላት ያለባት እዚህ ጋር እንቀንሳለን ማለት ይበቃል። አንድ ጭልፋ አይ ቲንክ ይበቃናል። እዚህ ጋር ደግሞ ምንድነው የምናደርገው? ሌላ ደግሞ ምን አለልን እዚህ ጋር? ይሄ ነገር ቀልጧል ወይስ አልቀለጠም? እዚህ ጋር ደግሞ አጃ አለልን ማለት ነው። አጃ ስላችሁ ይሄ እንትኑ አጃ እንዳይመስላችሁ። እኔ እንጃ ብቻ የሆነ ስም አለው። በጣም ሰው ስትሮንግ ያደርጋል ነው ምናምን የተባለ ነው እና በጣም ቆንጆ። ይሄ ለየት ያለ አጃውን አላወቅኩትም። አጃ ነው አይ ቲንክ። ቻ እንደዚህ እናደርግና አሪፍ ይሆንልናል ማለት ነው። አንድ ላይ ሚክስ እናደርጋለን። ከዛ በስተመጨረሻ ላይ ደግሞ ከሞቀ በኋላ እነዚህ እንግዲህ የራሳችሁን ማንኪያ ተጠቀሙ እንዳይቀላቀል የታረጉና የተመጣጠነ ምግብ ታላላችሁ። መጨረሻ ላይ ደግሞ ሌላም የሚጨመርም ነገር ይኖረዋል። እንደዚህ አድርገን እናንተ ከትከዋለን ማለት ሁሉም ከበረዶ ነው የወጣው። ቢያንስ ለአንድ 4 ቀን ምናምን የተሰራው አሪፍ ነው ማለት ነው። ሰላም ሆኖልኝ ደህና ሆኖ